ዋትስአፕ ጋይሶች እንግዲህ ዛሬ እንግዳ ይዤላችሁ መጥቻለሁ። ዛሬ እንግዲህ ከወንድሜ ሙሴ ጋር እሺ፣ ዛሬ እንግዲህ የተለያዩ ቪዲዮዎችን ፈኒ ቪዲዮዎችን ከ10 ሬት እናደርጋለን። ቪዲዮዎቹንም እንጀምራለን። እስቲ በጣም ያስቀን ከሆነ ያሳቀናል ከ10 ሬት እያደረግን እንቀጥላለን። እስቲ ምን አይነት ቪዲዮዎችን እንደሆነ እናያለን። ብዙ አይነት ቪዲዮዎች አሉ እዚህ ጋር እንደዘረዘርኳቸው። የህጉ ውሃን ተጣለና አፋችን ውስጥ ውሃን የሚተፋሰው በቀጣይ ፓርት 2 ላይ መጀመሪያ ላይ ቅጣት ይኖረዋል። ፓርት 2 እንቀጥላለን። እዛ ፓርት 2 ላይ አሁን እዚህ ጋር እንዳለ ብዙ ቪዲዮዎች አዘጋጅተናል። እዛ ፓርት 2 ላይ ይቀጣል ያ ሰው። የፓርት 2 መጀመሪያ ቪዲዮ ላይ ይቀጣል። እሺ አሁን መጀመሪያ ምን እናደርጋለን? ውሃ ባፋችን እንሞላለን። ሞልተን እንመጣለን። ጠብቁ። እሺ አሁን ቪዲዮን እናበራለን። ላስገው ከዋችን። እሺ አሁን እንጠጣለን። ያው ቪዲዮ ላይ ውሃው መውጣት አይቻልም። ዘገባ ተረኛ በቃ ነው። ምንድነው ያደረከው? ነው ምንድነው ያደረከው? ለምን ትቃለው? ምን ነው የሚያስቀው? ወንድሜ የኔ አባት በዚህ ደነዝ አሸንፏል። አሁን የወጣ አንድ ሀሳብ አለ። አህያኔ ምናምን ብለው የወጣ ልጅ አለ። እሱ የልጅ ልጅ ነው። እንዴት አንተማ አህያኔ ከኔ በላይ አህያኔ what ከኔ በላይ እናንተ ተመሳክራለች። ይሄው አሁን ጮኩ ብለው ነው ወጣ አህያ እንዴት እንደጮኸ ነው የሚያውቅ። አህያ ሲጮህ ነው እንግዲህ አንድ ባዶ ይመረኛል። ብሩን ሲሰጥ እንግዲህ ያቆማናል። ቀጣይ ቪዲዮ እናያለን። እሺ አንድ ባዶ ገና ነው። ገና ስንት ቪዲዮ አለ? እሺ ወደ ቀጣይ ቪዲዮ እንሄዳለን። ለዚህኛው ከ10 ስንት እንስጠው? ለዚህኛው ሰውየው ምንም የሚያስቅ ነገር አላሳየም። ስለዚህ ድምጽ ነው። 3 በቂ ነው። 3 አይ 4 5 6 አይ 6 ከዚህ በላይ የሚያስቅ እኮ ሊኖር ይችላል። ግን የዚህኛውን ህግ የፓርት 2 የሁለተኛው ፓርት 2 ላይ ነው ገና ነው የምቀጥለው። ፓርት 2 ላይ ነው የምቀጥለው። የሁለተኛው ጨዋታ ህግ ማለት ነው። ውሃን ጠጣ ማለት ነው። ውሃን ጠጣ። ውሃ ሳንጠጣ ነው ሪአክት የምናደርገው ማለት ነው። ውሃ ሳንጠጣ ነው ሪአክት የምናደርገው። የዚህ ደግሞ ህግ ማለት እሺ አሁን ቀጣይ ቪዲዮ ደግሞ ከ10 ሬት እናደርጋለን። ያሁኑ ህግ እንደዚህ ውሃ ምናምን ነገር አናደርግም። ያ አሁን እንደዚህ ያፍ ምናምን ስማይል አይደረግም። ስማይል ኖ ጋስፒንግ ኦኬ። አሁን ማለት አይቻልም። እና በቃ መሰንጠርና ሞተት ጥርስና አይቻልም። ጥርስ እንትን ያለ መጨረሻ ላይ እናያለን። አሁን ቀጣይ ቪዲዮ ላይ እንጀምራለን። እሺ ለመጀመር 1 2 3 ኮስተር ሞን ላይክ ያርጉልክ፣ ፎሎ ያርጉልክ፣ ሼር የሚያርጉልክ አይደለ? ኮፕሊንግም ያርጉልክ። እሺ በቃ ያርጉልሃል። እሺ ይሄኛው ምንም አያስቅም። ውሻ ብቻ ነው ያለው። ጀስት ዶ በዛ ውሻ ብቻ ነው ምንም አያስቅ ነገር። አይሽ ወደ ቀጣይ እናልፈን። ወደ ቀጣይ አይሽ ቀጣይ። እሺ ቀጣይ ለመጀመር 1 ቆይ ይሄኛው ከስንት ከ10 1 ይሄ አንድ ቢሰጠው ነው ምንም ውሻ ነው ያለው። በቃ እንቀጥል። አንቺ ቆይ በቃ እንቀጥልሽ። እጁ ምን ይሄ ነው? ጸበል መስሎ ነው የመጣው። ጸበል ብቻ መስሎ እንዳለ ሰው 1000 ብርኛ ይበላል። 1000 ብር በላ። ይሄ ዝግጅታቸው ነው። አንተ
ላለመሳቅ ሞክሬ ነው እንጂ ያስቃል ማመን በዚህ ቪዲዮ ነው እንዲስቀኝ ለዚህኛው 3 ነው 1000 ብር ባልቶ 3 ነው ለዚህ 1000 ብር ስለበላ ቢያንስ 3 ሰጥተናል አብዳቱ በቃ እንደዚህ ያረጋጁ ነው ያበደብን ምንም ይባል አይሽ ቀጣይ ቪዲዮ ደግሞ እንሄዳለን ለዚህኛው ካስተር ቀጣይ ቪዲዮ ለመጀመር 1 2 3 እንጀምረዋለን ተበልስልኩ ነበር ጸበል ተማላቱ ሊመስል ነበር እንደዚህ ብሎ ነበር የሆነ ሰዓት ነው ፎቶ ይተማል እንዴት ነው እንዴ እልፍ ከጥንቱ ነው የመጣና አዘ አማኒ ጠላኝ አይ እንደዚህ ማለት የምርጥታት ብቻት ብቻ እኮ ነው ያለው ታውቃለህ ሳቁለት እንጂ እነሱ ጆብ ብቻ ነው ያለው እንዴ ነው ሰግጠን እንትን ማለት ያለው እግዚአብሔር አይተምታም ማዚና ፀጉሩን ያሳያል በላቶኒ ምን እንደሆነ አይታወቅም አይ እንዲመጣ አይታወቅም በቃ ለዚህ ነው ሁለት ዛሬ ያስቁ ቪዲዮዎች ነበር ብቻ ያናል ነው ቀጥሎ ነው በእናታችሁ ቀጥሎ ጅምባጃም ቪዲዮ ነው ያለው አይ እሺ አይ አሁን ቀጥ ያላዘነብን ማለት ጊዜያችንን ፈጀው ምንም እየሰራ ለዚህኛው ቪዲዮ ካሰል ምንም ዝም ብሎ ስላላዘነብን ምንም እኛ ዛሬ አዘሉለታችሁ 3 በቂ ነው 3 እሺ ቀጣይ ቪዲዮ እናልፋለን አይ እሺ ቀጣይ ቪዲዮ ለመግባት 1 2 3 እኛው ሰጥሉ በመሳቅ ነው እኛው ሰጥቷል ምን ይሆናል አትጥቂ ነው ይሳይለት ዙም አድርጉ አገባውን ሾፋል ይሁን ይሳይለት ነው ተዝረገፉ ብሬቶ አዋት ብዙ ነው ያለው አረብና ሰዓት ይገደሉ ነው ቀይሩና ዛሬ ደስ የሚሉ ቪዲዮዎች የተላኩልን ቪዲዮ ማቃ ምንም ማያስቅ ቴሌግራም ላይ ጥሩ ቪዲዮ ላኩ እያለ ነው የቀጣይ ብዙ አይደለም ለዚህኛው ቪዲዮ አራት ጩብን አየሽ ለዚህኛው ቪዲዮ 10 8 8 ሲበዛ ነው አንተ 8 ይበዛል አራት ይሰጡ ትንሽ ቪዲዮ ነው አየሽ ወደ ቀጣይ ቪዲዮ እናልፋለን እና አንተ የማላዘን ቪዲዮ ነው የሚልኩልኝ እንግዲህ ምን ታደርገዋለህ አይ የኛ ይቀድሙ ነው አሁን ቀጣይ ቪዲዮ ላይ እሺ የመጨረሻው ቪዲዮዎችን ነው የመጨረሻ ቪዲዮ ነው ወደ ቀጣይ ቪዲዮ የመጨረሻ ቪዲዮ ለመግባት 1 2 3 አስተምሩ ድላም ፔጂ ዌልካም ባክ ኢትዮጵያ My name is Paulos Dammaqe ነው እያልከን ያለው ነው from ባስኬቶ እንግዲህ አዶናይ ድላም ፔጂን ወደ ባስኬቶ ብታመጣ ደስ ይለኛል በኢየሱስ ክርስቶስ ምሳሌ ሰፊ ቡና አለ ጀንጀብል አለ
ኦርማለ ጤፋለ በቆላለ ወዘተ የመሳሰሉት ሁሉም ነገሮች ባስኬቶ ላይ ይገኛሉ። ጥባው አዙርና ቄጤ ስትክታት ቆሻሻ። እሺ እኔ አሁን አንዳቸው ወጥተናል። እኔ በአሁኑ ቪዲዮ አልሳኩም። ስለዚህ አንዳቸው ወጥተናል። በሁለቱ ላይ ቅጣት የለም። እሺ የዛሬ ቪዲዮአችን እንግዲህ እንዲህ እያለ ቀጥሏል። እስቲ አሁን ቀጣይ ደግሞ ከሌላ ሰው ጋር ገባለሁ። እዚህ ጋር የምትፈልጉትን የሰው ማንኛውም የምትፈልጉትን ሰው ለማንኛውም ለአክማስ ኮስሞቲክስ እንግዲህ የአክማስ ኮስሞቲክሶችን ለመግዛት ከፈለጋችሁ የተለያዩ ቅባቶች በፈሳሽም ሆነ በጭቃ አሉ። እነሱ መግዛት ከፈለጋችሁ በዚህ በኩል ባለው ስልክ ቁጥር በመደወል ማግኘት ትችላላችሁ። የተለያዩ ቪዲዮዎችን ቴሌግራም ላይ ደግሞ የተለያዩ ፖስተር ወይ ቪዲዮ ኤዲት እንዳደርግላችሁ ከፈለጋችሁ ይሄኛው የኔ ስልክ ቁጥር ነው። በዚህ በኩል ያለው በመደወል ትችላላችሁ። ቀጣይ ደግሞ ኮላብ እናደርገው ፓርቶቱ ይቀጥላል። እንጠብቃለን። እንግዲህ ሙሴ እንግዲህ ቻው እንግዲህ ይላችሁ ዛሬ ኮላብሬተር ያደረግነው ከሱ ጋር ነበረ። አይሽ ያ ቻው። እሺ አሁን እንደሚያወጣው ካሜራማናችን እስካሁን እዚህ ጋር እስካሁን ድረስ ካሜራ እየቀረጸልን የነበረው ካሜራማናችን ነው። እስቲ አሁን የመጀመሪያ ጥያቄ እስቲ ሜሲ ወይስ ሮናልዶ? ክርስቲያኖ። እሺ አንተ ክርስቲያኖ ይችላል ብለህ አሳምን። እሺ ሜሲ ከክርስቲያኖ በላይ ጎል አለው። ሜሲ ከክርስቲያኖ በላይ ክርስቲያኖ ከሜሲ በላይ ቻምፒየንስ ሊግ አለው። ቻምፒየንስ ሊግ ከሜሲ በላይ ጎሎች አሉት። አዎ ሮናልዶ ሜሲ የሚበልጠው ሮናልዶን በእንትን ነው ባላንዶርና ዓለም ዋንጫ ነው የታወቀ ነው። ግልጽ ነው። በባላንዶር አይደለም ግን ባላንዶር አላቸው። ቻምፒየንስ ሊግም አለ እንትንም ጉዳይም አለ። ሜሲ የሚበልጠው ደግሞ በቴስታ ማግባት ምናምን አለ። አሁን ቀጣይ ማለት ነው። እሺ በግራ እግሩ ማግባት አቅቶ ኦኬ። ያው ከሱ ጋር የተለያዩ ቪዲዮዎችን እንትን እናደርጋለን። እስቲ አንዴ ጠብቁን። እሺ አሁን መጠይቀው ጥያቄ እሺ የተለያዩ ጥያቄዎችን እንጠይቃለን። እሺ ይኸው አዶናይ ኦር ጆን ዳንኤል? አዶናይ። እሺ እንዴት እስቲ አሳምነን። ቆይ አንዴ መስመር ላይ ስልክ እየገባብን ነው፣ መልሰን እንትን እንላለን። እሺ እስቲ ከአዶናይ እና ከጆን ዳንኤል እስቲ አሳምነኝ። እስቲ ጆን ዳንኤል ማን ነው? አዶናይ እንዴት አንተ እንዴት በቃ ቤስት ቲክቶከር ሆናለህ? እንዴት አንተ ቲክቶከር አዶናይ ነው ብለኛል። እሺ እንዴት? ምክንያቱም አዶናይ ከጆን ዳንኤል በላይ የሚወደድ ነው። ደግሞ አዳዲስ ሰዎችን በብዛት የሚያቀርበው እሱ ነው። ጆን ዳንኤል ደግሞ በብዛት ሰዎችን ሲረዳ አላየሁትም፣ ምንም ሲያረጋ አላየሁትም። ለዛ አዶናይ ማለት አይሽ በቃ አምንልካለሁ። ግን ጆን ዳንኤል ለኔም አዶናይ ነው ባይዘው አዶናይ ነው። እሺ ቀጣይ ደግሞ አንተ ቤስት ጌም ፕሌየር ማን ነው? ከፍሪፋየር የምታውቀው በአለም ላንተ አንደኛ? ማርሻል። እሺ እንደዚህ ያለ እንግዲህ ወደ ማገባደጃ እየደረሰ ነው። እሺ ሌላ ደግሞ እስቲ ብዙ ጥያቄዎች አሉ አይጠፉም። እሺ ዩቲዩበር ከዩቲዩበር የምወደው ዳኒ ጌም ኤክስዲኤፍኤፍ ነው። ቴንክ ዩ። ችግር የለውም። እኔ ማይ ቤስት ዩቲዩበር ሚስተር ቢስት እሱ ነው። እሺ እንግዲህ እንደዚህ ያለ አገባደል ካሜራማናችን ይችላል። እሱ ነበር እስካሁን ድረስ እንግዲህ እንትን ሲያደርግልን የነበረው ቪዲዮዋችን የቀረጸልን የነበረው ያው ማን። እሺ ዛሬ ቪዲዮአችን እንደዚህ ያለን ወደ ማገባደጃ ደርሰናል። የተለያዩ ማስታወቂያ ስራዎችን ከፈለጋችሁ እንዳስተዋወቅ ምርትና አገልግሎት ማስታወቅ ከፈለጉ በዚህ በኩል ባለው ስልክ ቁጥር ይደውሉልን። ይመቻችሁ። ቻው። ይመቻችሁ።